ወራህመቱላሂ ወበረካቱ ድና የተከበራችሁ የኢቲቪ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ባለ አበባውን ትራስ ጨርቅ ይዤላችሁ መጥቻለሁ። ክሬም ከለር በጣም የሚያምር ነው። አብዛኛችሁ የፊራሽ የለውም እንደ ባለ አበባው ብላችሁ ጠይቃችሁኛል። ቲክቶክ ላይ አለው። እስከዛሬ አልሰራንለትም። ያው ዋጋው ወደድ ስለሚል አርበ ጠባብ ስለሆነ እቺ ግን ደንበኛዬ ናት፣ ከስተመሬ ናት፣ ስሪልኝ ብላ ሰርቼላታለሁኝ። ወደ አሶሳ የሚላክ ነው ማለት ነው። 12 ትራስ ጨርቅ፣ 4 ፊራሽ ቁርጥራጭ ቤቢ ጨርቅ አላት ማለት ነው። ከጓደኛዋ ጋር ነው ያዘዘችኝ እላችኋለሁኝ። እንደምታዩት የፊራሹ እዚህ ጋር በጣም ያምራል። የሶስት ሰው ትእዛዝ ነው ይዤላችሁ የቀረብኩት። ይሄ ደግሞ እዚሁ ኬሚሴ የታዘዘ ነው። 3 ፊራሽ 10 ትራስ ጨርቅ ተካያ አለው። የመጅልስ ጨርቅ ነው እንደምታዩት። የባለዚህ ይታያችኋል። የመጅልስ ጨርቅ ቁመቱ 2 ሜትር ከ5 ስፋቱ ሜትር ከ10 በፕላስቲክ የተሰራ ነው እላችኋለሁ። ወደ ደንበኞቼ በማሰሪያ በገበር ማሰራት የምትፈልጉ ማሰራት ትችላላችሁ። ይሄ የዚህ ቁርጥራጭ ነው እንደምታዩት 12 ቁርጥራጭ አለው። ይታያችኋል። ለቡፌ፣ ለሶፋ፣ ለቲቪ ስታንድ፣ ለተለያዩ ነገሮች መጠቀም ትችላላችሁ። 30 ሴንቲ ናቸው። 4 ማዕዘን ናቸው። 30 ሴንቲ የተሰራ ነው እላችኋለሁ። እንግዲህ ውድ ደንበኞቼ እዛዙ፣ የትም ሀገር እልክላችኋለሁ። ኢትዮጵያ ውስጥ ይሄ ለኢድ የተሰራ ነው። እንግዲህ ከአሁን በኋላ የኢድ ትእዛዝ ነው የምጀምረው ብያችኋለሁ። እንደነገርኳችሁ የረመዳን ጨርሻለሁ። የባለዚህ ደግሞ የዚህ ነው፣ የዚህ ፍራሽ ጨርቅ ነው። ይታያችኋል። 12 ራስ ጨርቅ፣ 4 ፊራሽ፣ 6 ቤቢ አለው። ይሄ ነጭ ሙሉ ነጭ ነው። ይሄ ዲዛይን ጨርቅ ነው። የዲዛይን ጨርቅ ነው። እሱም አዲስ ነገር ነው። እንደምታዩት እዚህ ጋር የባለዚህ ማለት ነው። አልተፈረሸም። በጣም ያምራል። በ3 ተለጣፊ ከሽከሽ አለው። የባለዚህ ሱፍራ ምናምን የላትም። ቁርጥራጭና የፊራስ ጨርቅ ሱፍራ፣ የምግብ ሱፍራ ነው ያላት። የረከቡትም አላዘዘችም። የምግብ ሱፍራ ቁመቱ 2 ሜትር ስፋቱ ደግሞ 1 ሜትር ነው። ይታያችኋል። በጣም ያምራል። እንግዲህ እዚህ ጋር ዘዙ ደንበኞቼ። ለኢድ እንግዲህ ትእዛዝ ያው እየተቀበልኩ ነው። ወረፋ እንዳይበዛባችሁ አቁም ያለሁ እንዳላችሁ ማለት ነው። ከወዲሁ ዘዙ። አዲስ ነገር ይመጣል ብላችሁ የምትጠብቁ ብዙ አላችሁ። ይሄው ያለው ነው የሚሰራው። አዲስ የገባ ነው። ገና 8 ቀኑ ነው። ሌላ ጨርቅም አሁን የገባው ይሄው ነው ያለው። ሌላ የተለየ ነገር የሚመጣ የለም። ይታያቸዋል። እዚህ ጋር ይሄ የረከቦት ሱፍራ ነው። የምግቡ ሱፍራ ደግሞ እዚህ ነው። ይሄ ባለ አበባው ማለት ነው። ተካያ ይሄ የሌላ ሰው ነው። በዚህም ተካያ መሰራት ይቻላል። ባለ አበባው ግን የሌላ ሰው ትእዛዝ ስለሆነ ተካዩን አልፈረሽኩም። ይሄ እዚህ ተካያ የላትም። ይታያቸዋል። ይሄ የምግብ ሱፍራ ነው እንደምታዩት። እንግዲህ እዚህ ጋር በጣም ነው የምወደው እኔ ክሬም ከለሩ ነው የሚመቸኝ። ብዙ አይነት ከለሮች አሉት፣ ግን ብዙ ጊዜ የኔ ምርጫ ክሬም ከለሩ ነው ማለት ነው። እዛዙ ኢትዮጵያ ውስጥ የትም ሀገር እልክላችኋለሁኝ በትራንስፖርት መታችሁ በአካል ማዘዝ የምትፈልጉም እኔ ኢትዮጵያ ውስጥ ወሎ ኬሚሴ አረፋ የገበያ ማዕከል 41 ቁጥር እገኛለሁ። መታችሁ እዘዙ። እንዲሁም በኦንላይን ማዘዝ የምትፈልጉ ኢሞ፣ ቴሌግራም፣ ዋትስአፕ እዘዙኝ ማለት ነው። ዋጋ ለማወቅ እንዲሁም ዲዛይን ለመምረጥ ኦንላይን አናግሩኝ። ብዙ ሰዎች አሁን ኮሜንት ውስጥ ገብታችሁ 12 ትራስ ጨርቅ፣ 10 ትራስ ጨርቅ ዋጋ ነገርኝ የምትሉ አላችሁ። ያንን ለመመለስ ስራ ስለሚበዛብኝ በኢሞ ወይም በቴሌግራም በዋትስአፕ ገብታችሁ ትራስ ጨርቁን ልካችሁልኝ ይሄ ስንት ነው ብትሉኝ ለኔ ይቀለኛል ማለት ነው። ያው ቤቴ ቁጭ በምልበት ሰዓት መልስላችኋለሁ እላችኋለሁኝ። ብዙ ጊዜ ቲክቶክ ላይ ኮሜንት አልገባም ማለት ነው፣ ስለማይመቸኝም ነው። እና ደግሞ የትኛው እንደሆነም ስለማላውቀው ዋጋ ስለሚለያይ አሁን ኦንላይን ቴሌግራም፣ ዋትስአፕ ብታናግሩኝ ስለማየው በፎቶም ስለማየው ይሄ እንደዚህ ዋጋ ነው ብዬ አሳውቃችኋለሁ ማለት ነው። ውድ ደንበኞቼ እንግዲህ እዘዙላችኋለሁኝ ኢንሻአላህ። ይሄው ነው የሚመጣ አዲስ ነገር የለም ብያችኋለሁኝ። ይሄው ነው እንግዲህ ለኢድ ተብሎ የገቡት እነዚህ ሆናቸው። እንደዚህ ማዛያችሁ ሰሞኑን ቪዲዮ የምሰራላችሁ ይሄው ነው። እንግዲህ እናንተ ቪዲዮውን እስከ መጨረሻው ተከታተሉ፣ ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ፣ አዳዲስ ቪዲዮ እንዲደርሳችሁ ማለት ነው። ቻናሉን አሳድጉልኝ በትህትና ጠይቃችኋለሁኝ። ረመዳን ሙባረክ ብያችኋለሁ። ለዛሬ ያስኩት ቪዲዮ ይሄን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።